እግዚአብሔር አምላክ የተባረከ ይሁን። አምላካችን እግዚአብሔርን በምህረቱ በቸርነቱ ጠብቆ ዘመናትን አመታትን አሳልፎ አሻግሮ ለዛሬ ያበቃን እግዚአብሔር የተባረከ ይሁን። እግዚአብሔር አምላካችንን እናመሰግናለን። ስለ ዝማሬውም እግዚአብሔር ይክበር፣ ባሪያውንም እግዚአብሔር አምላክ ይባርክ። ያለ እግዚአብሔር መንፈስ ያለ እግዚአብሔር ጸጋ እግዚአብሔርን ማገልገል ቀላል አይደለም። ስለ ዝማሬው እግዚአብሔር አምላክ የተባረከ ይሁን። እስቲ ዛሬ ደግሞ እግዚአብሔር በዚህ ስፍራ የሚለን ነገር አለ፣ የሚያስተምረን ነገር አለ፣ የሚናገረን ነገር አለ። እግዚአብሔር የልቡን ሐሳብ ሊያደርሰን ይፈልጋል። በዚህ ዘመን ላለን አገልጋዮች ለመሪዎች እግዚአብሔር በዘመናት በነቢያት ሲናገር ነበር፣ በሐዋርያት በብዙዎች ተናግሯል። በመጨረሻም በልጁ ኢየሱስ ክርስቶስ ተናግሮናል። ዛሬም እግዚአብሔር በመንፈሱ ይናገረናል፣ ለቤቱ ለሕዝቡ ይናገራል። እግዚአብሔር ና በቤቱ ውስጥ እንድንኖር እንደሚገባ እንድናገለግለውና የጽድቅን ስራ ሰርተን ከዚህ ምድር ላይ እንድናልፍ የክርስቶስ ኢየሱስን ምጽአት እንድናፋጥን እግዚአብሔር አምላክ ዛሬም ይናገራል፣ ዛሬም ይሰራል። እግዚአብሔር የተባረከ ይሁን። እስቲ ከእግዚአብሔር ቃል አንድ ስፍራ አነብና እንጸልያለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ሐዋርያት ሥራ ምዕራፍ 20 ቁጥር 28 በክርስቶስ ኢየሱስ ስም አነባለሁኝ። እንደዚህ ይላል። ሐዋርያት ሥራ ምዕራፍ 20 ቁጥር 28 29 እና 30 በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን
ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ አውቃለሁና ብሎ ሐዋርያ ጳውሎስ በሐዋርያ ሥራ ለነበረች ቤተ ክርስቲያን ይሄንን መልእክት ሲናገር ነበር። በሌላ ስፍራ ደግሞ ዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ 16 ዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ 17 ጌታ ኢየሱስ ክርስቶስ የዮና ልጅ ሲምዖንን ጴጥሮስ የተባለውን ሲምዖን ከትንሣኤ በኋላ እንደዚህ ብሎት ነበረ። የዮና ልጅ ሲምዖን ሆይ ትወደኛለህን? አሁን ጌታ ሆይ እንድወድህ አንተ ታውቃለህ ባለው ጊዜ ግልገሎቼን አሰማራ። ሁለተኛ ደግሞ የዮና ልጅ ጴጥሮስ ሆይ ትወደኛለህን? አሁን ጌታ ሆይ እንድወድህ አንተ ታውቃለህ ብሎ ጴጥሮስ በመለሰ ጊዜ ግልገሎቼን በጎቼን አሰማራ። በሶስተኛ ጊዜ ሲጠይቀው ደግሞ ጠቦቶቼን አሰማራ፣ ጠቦቶቼን ጠብቅ። እንግዲህ ከዚህ ቃል እንደምናየው ከዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ 17 ካለው ላይ እንደምናየው ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ አለው ጌታ ኢየሱስ ክርስቶስ። እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በምሕረትና በቸርነትህ ጠብቀህን እግዚአብሔር አምላክ ዘመናትና ዓመታትን አሳልፈህ በልጅ በኢየሱስ ክርስቶስ እንዲሁ በነጻ በጸጋ የዘላለምን ሕይወት ሰጥተህን ልጆችህ ተብለን እንድንጠራ ጌታዊ ስልጣን ሰጥተህን ደርተህን አግዘህን እግዚአብሔር ለዛሬ ስላበቃህን ሁሉ ክብርና ምስጋና በሰማይና በምድር ላንተ ይሁን። እግዚአብሔር አምላካችንና አባታችን ሆይ ስለ ሁሉ እናመሰግንሃለን። በዚህ ዘመን ስላለችው ቤተ ክርስቲያን እግዚአብሔር ስለ አገልጋዮች፣ ስለ መሪዎች ሁሉ ክብርን ምስጋና ሁሉ ላንተ ይሁን። አምላካችን እግዚአብሔር አቤቱ በደላችንን፣ ኃጢአታችንን፣ መተላለፋችንን ደግሞ በኢየሱስ ክርስቶስ ስም ይቅር እንድትለን እግዚአብሔር አምላክ በዚህ ሰዓት አንተን ባላስደሰትንበት እንደሚገባ በፊት ባልተመላለስንበት እግዚአብሔር አምላክ በእኛ ባዘንክበት ነገር ሁሉ እግዚአብሔር አቤቱ ምሕረትን እንድታደርግልን እግዚአብሔር ይቅር እንድትለን በልጅ በኢየሱስ ክርስቶስ ደም እግዚአብሔር አምላክ ዛሬም ትኩስ በሆነው ዛሬም በሚሰራው ዛሬም በሚያነጻው ደምህ ጌታ ሆይ ከበደላችን ከድፍረት ከስህተት ኃጢአታችን ሁሉ እግዚአብሔር አምላክ በምህረት እንድታየን እንድትመለከተን እንድታስበን እንድታነጻን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ወደ አንተ ስንመጣ ወደ አንተ ስንቀርብ ምንም ጽድቅ የለንም፣ ጽድቃችን ሁሉ የመርገም ጨርቅ ነው ተብሎ ተጽፏልና እግዚአብሔር አምላካችን ደስ የሚያሰኝህ ልብን የሚያደርስ የሚያረሰርስ ነገር የለንም ጌታ ሆይ። ነገር ግን አባባት ኢየሱስ ክርስቶስን ተስፋ አድርገን ሁሌም ወደ አንተ እንቀርባለን፣ ሁሌም ወደ አንተ እንመጣለንና አምላካችንና አባታችን እግዚአብሔር ይቅር እንድትለን
አቤቱ በምህረት ዛሬም እንድታስበን፣ ዛሬ በዚህ ዘመን ያለነውን ሁሉ በምህረት እንድታየን፣ በምህረት እንድትመለከተን በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ እኔ ጸልያለሁ። ጌታ ሆይ በዚህ ስፍራ ደግሞ እግዚአብሔር ልትናገረን የፈለግከው ነገር አለ፣ ልትለን የፈለግከው ነገር አለ፣ ልታስተምረን የፈለግከው ነገር አለ። እግዚአብሔር አምላክ እንድንመለስ የምትፈልግበት ጉዳይ አለህና አምላካችንና አባታችን እግዚአብሔር አቤቱ እንድትናገረን በመንፈስህ አቤቱ ስትናገረን እንድንሰማ ደግሞ እግዚአብሔር የሚሰማ ጆሮ የሚያስተውልን ልብ በኢየሱስ ክርስቶስ ስም እንድሰጠን ለኔም ለወገኖቼ ጌታ እግዚአብሔር ይህንን መልእክት እንዲሰሙ እግዚአብሔር አምላክ በዚህም ሰዓት እንዲሰሙ ከዚህም በኋላ እንዲሰሙ እግዚአብሔር አምላክ ወደ አንተ እንዲመለሱ ለምትፈልጋቸው ሁሉ በጌታ በኢየሱስ ክርስቶስ ስም ይሄ መልእክት እንዲደርሳቸው የሰማይ አምላክ እግዚአብሔር ይሄ መልእክት እንዲሰሙ ወደ አንተም እንዲመለሱ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ እኔም አጸናሃለሁ። ጌታ ሆይ እኔንም እንድታግዘኝ አምላኬ እግዚአብሔር እኔንም እንድትረዳኝ ለእኔም አቅም እንድትሆነኝ የሰማይ አምላክ እግዚአብሔር ሆይ በቃል ውስጥ የምኖር ሰው ልታደርገኝ እንድታግዘኝ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር አምላክ ሆይ እንጸልያለን። መንፈስ በእኛ መካከል ይሁን። ቃልህን አስተምረን እግዚአብሔር ምራን። መንፈስ ቅዱስ አግዘን። መንፈስ ቅዱስ እንድንመለስ እርዳን። መንፈስ ቅዱስ አንተ በመካከላችን ሁን። እግዚአብሔር በኢየሱስ ክርስቶስ ስም ይሄ ቃል ሊደርሳቸው የሚገባ በሙሉ እንዲደርሳቸው በክርስቶስ ኢየሱስ ስም እኔ ጸልያለሁ። እግዚአብሔር ይሄ ቃል እንዳይደርስ በብዙ መንገድ የሚሰራ በአየርና በምድር የሚሰራ እግዚአብሔር አምላክ ልብንና መንፈስን ጌታ ሆይ የሚያጣምም የክፉ አሰራር ሁሉ በኢየሱስ ክርስቶስ ስም ስራና ምክሩ እንዲፈርስ አምላኬ እግዚአብሔር ለዚህ ቃል ልብ ሁሉ እንዲቃና ያንተ በጎ ፍቃድ እንዲሆን ጸልያለሁ። ጌታ እግዚአብሔር አምላክ ስምህ የተባረከ ይሁን። ጊዜውን ሁሉ አንተ ተረከብ፣ ተናገረን። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ እናከብረሃለን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችንን እናመሰግናለን። እግዚአብሔር አምላክ የተባረከ ይሁን። ጌታ ኢየሱስ ክርስቶስ ይባርካችሁ። ይሄንን ቃል አብረን እንሰማለን፣ አብረን እናነባለን፣ አብረን እንሰማለን። የነቢዩ ሕዝቅኤል መጽሐፍ ሕዝቅኤል 34ን አነብና የእግዚአብሔርን ቃል እግዚአብሔር ሊለን የፈለገውን ቃል አብረን እንሰማለን። አነባለሁኝ። በጌታ በኢየሱስ ክርስቶስ ስም ቃሉን አነባለሁ። እንደዚህ ይላል። ሕዝቅኤል ምዕራፍ 34 ከቁጥር 1 እስከ ቁጥር 16 ድረስ ያለውን አነባለሁኝ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር። እረኞችንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ጮማውን ትበላላችሁ፣ ጸጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩም። የደከመውን አላጸናችሁም፣ የታመመውን አላከማችሁም፣ የተሰበረውን አልጠገናችሁም፣ የባዘነውን አልመለሳችሁም፣ የጠፋውን አልፈለጋችሁም፣ በኃይልና በጭቆናም
ገዛችኋቸው። እረኞችንም በማጣት ተበተኑ። ለምድር አራዊት ሁሉ መብል ሆኑ፣ ተበተኑ። በጎቼ በተራሮች ሁሉና በረዘመው ኮረብታዎች ሁሉ ላይ ተቀበዝብዘዋል። በጎቼ በምድር ፊት ሁሉ ላይ ተበትነዋል። የሚሻም የሚፈልግም አልነበረም። ስለዚህ እረኞቼ ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንደዚህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ እረኞቼ በጎቼን ስላልፈለጉ እረኞቼም ራሳቸውን እንጂ በጎቼን ስላላሰማሩ በጎቼ ንጥቂያ ሆነዋልና በጎቼም ለምድር አራዊት ሁሉ መብል ሆነዋልና ስለዚህ እረኞቼ ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንደዚህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼን ከእጃቸው እፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዚያ ወዲያ እረኞቼ ራሳቸውን አያሰማሩም፣ በጎቼንም ከአፋቸው አድናለሁ፣ መብልም አይሆኑላቸውም። ጌታ እግዚአብሔር እንዲህ ይላልና፣ እነሆ እኔ ራሴ በጎቼን እሻለሁ እፈልጋለሁ። እረኛ በተበተኑት በጎቼ መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎቼን እፈልጋለሁ። በዳመናና በጨለማ ቀን ከተበተኑበት ስፍራ ሁሉ አድናቸዋለሁ፣ ከአሕዛብ ዘንድም አወጣቸዋለሁ፣ ከአገሮችም እሰበስባቸዋለሁ፣ ወደ ገዛ አገራቸውም አመጣቸዋለሁ። በእስራኤል ተራሮች ላይ በፈሳሾች አጠገብ በምድርም ላይ ሰዎች በሚኖሩበት ስፍራ ሁሉ አሰማራቸዋለሁ። በመልካም መሰማሪያ አሰማራቸዋለሁ። ጉሮናቸውንም በረጅም በእስራኤል ተራሮች ላይ ይሆናል። በዚያ መካከልም ጉሮኖ ውስጥ ይመሰጋሉ። በእስራኤል ተራሮች ላይ በለመለመ መሰማሪያ ይሰማራሉ። እኔ ራሴ በጎቼን አሰማራለሁ፣ አስመስጋቸዋለሁ ይላል ጌታ እግዚአብሔር። የጠፋውን እፈልጋለሁ፣ የባዘነውን እመልሳለሁ፣ የተሰበረውን እጠግናለሁ፣ የደከመውን አጸናለሁ፣ የወፈረውን የበረታውን አጠፋለሁ፣ በፍርድም እጠብቃቸዋለሁ ይላል የእግዚአብሔር ቃል። እንግዲህ ይህን ቃል የተናገረው ወይም የጻፈው ነቢዩ ሕዝቅኤል ነው። ነቢዩ ሕዝቅኤል ዋና ከተባሉ ነቢያቶች መካከል አንዱ እንደሆነ ይነገራል። ከኤርሚያስ፣ ኢሳያስ እና ሕዝቅኤል ዋና ነቢያት የሚባሉ እንደሆኑ ብዙ መጽሐፍ ቅዱስ አዋቂዎች ይናገራሉ። ሕዝቅኤል ደግሞ ከካህን ቤተሰብ እንደሆነ በምዕራፍ 1 ቁጥር 3 እርሱ ራሱ ይናገራል። የሕዝቅኤል መልእክት የተነገረው በ593 እስከ 571 እና 70 መካከል ባሉ አመታቶች ውስጥ እንደተጻፈም የመልእክቱ ጸሐፊ ራሱ ሕዝቅኤል እንደሆነ የመጽሐፍ ቅዱስ አዋቂዎች ይናገራሉ ወይም ይጽፋሉ።
እንግዲህ ነቢዩ ሕዝቅኤል ይህንን መልእክት የተቀበለው ወይም ለነብይነት አገልግሎት የተጠራው እስራኤላውያን አይሁዶች ኢየሩሳሌም በናቡከደነጾር በባቢሎን ተማርከው ለምርኮ በነበሩበት ምድር ነው እግዚአብሔር ሕዝቅኤልን መልእክት የሰጠውና እንዲያገለግል የጠራው። ምንም እንኳን በምርኮ አገር ቢሆንም ሕዝቅኤል እግዚአብሔርን ጥሪ ተቀብሎ እሺ ብሎ መልእክቱን ሁሉ ሲናገር ሲያስተላልፍ ነበር። የሕዝቅኤል መጽሐፍን ስትመለከቱ የሕዝቅኤል መልእክት ሲያስተላልፍ ምንም እንኳን በምርኮ አገር ቢሆንም በባቢሎን ቢሆንም በምርኮኞች መካከል ተማርኮ ወደ ባቢሎን ምድር ከሄዱት እርሱም አንዱ ነው እና መልእክቱን እግዚአብሔር የነገረውን መልእክት ወይም እግዚአብሔር የተናገረው መልእክት ሲናገር በሶስት ከፍለን እናያለን። እሱም በእስራኤል ላይ መልእክት ተናግሯል። ያም ማለት በእግዚአብሔር በተጠራው ሕዝብ ወይም ለእግዚአብሔር ለተለየው ሕዝብ ለእስራኤል ሕዝብ መልእክት አምጥቷል። ሕዝቅኤል ለአሕዛብ ነገስታት መልእክት አምጥቷል። የሕዝቅኤልን መጽሐፍ አጠቃላይ ስትመለከቱ ለነገስታት ለአሕዛብ ነገስታት ወይም ደግሞ ከእስራኤል ውጪ ለሆኑ ነገስታት ለባቢሎናውያን ሁሉ መልእክትን አምጥቷል። በመጨረሻም ስለ እስራኤል መጽናት ወይም መጽናናት መልእክት አምጥቷል ሕዝቅኤል። የሕዝቅኤልን ጀስት ለመንደርደሪያ ያህል ሕዝቅኤልን ይሄን ያህል ስለ ሕዝቅኤል ካየን ሕዝቅኤል ማን ነው ለሚለው ምን አይነት መልእክት ነው ያስተላለፈው የሚለውን ይሄን ያህል ካየን በኋላ ቅድም ወደ አነበብኩት ወደ ሕዝቅኤል 34 ከቁጥር 1-16 ስንመጣ ሕዝቅኤል በምዕራፍ 34 ላይ ያነበብኩትን ክፍል ስታዩ እግዚአብሔር ለእረኞቹና ለመሪዎች ወይም ለመንጋው ወይም ለእግዚአብሔር ሕዝብ ለእስራኤል ሕዝብ የተናገረው መልእክት ነው። እግዚአብሔር በነቢዩ ሕዝቅኤል በኩል ሲናገር መንጋውን የእግዚአብሔር ሕዝብ ሲሆን በእረኞቹ ደግሞ የእግዚአብሔር ሕዝብ መሪዎች ናቸው። በዛ ስፍራ ስናነብ ምክንያቱም ሕዝቅኤል 34 ቁጥር 31 ላይ እግዚአብሔር እናንተ የመሰማሪያ በጎቼ ሰዎች ናችሁ ይላል፣ እኔ አምላካችሁ ነኝ ይላል የእስራኤልን ሕዝብ። ሃሌሉያ! እናንተ የመሰማሪያ በጎቼ ሰዎች ናችሁ ይላቸዋል እስራኤላውያን። እረኞቹን ወይም ደግሞ መሪዎችን እረኞቼ ይላቸዋል። እንግዲህ ሕዝቅኤል መጽሐፍ ላይ ስንመለከት ሕዝቅኤል 34 ከ1 እስከ 31 ላይ ባለው እግዚአብሔር ስለ እስራኤል እረኞች ወይም መሪዎች ነው የተናገረው። በሕዝቅኤል በኩል ለእረኞች ነው እግዚአብሔር መልእክት የላከው እና ሁለተኛ ደግሞ ለመንጋው ለሕዝቡ ነው መልእክት የላከው። ሶስተኛ ቅድም ባነበብኩት ስፍራ በሶስተኛ እግዚአብሔር ለሕዝቡ እውነተኛ እረኛ እንደሆነ ነው የተናገረው በዛ ስፍራ። በመጨረሻው ደግሞ እግዚአብሔር ራሱ የእረኞች እረኛ የሆነው እግዚአብሔር የሰራዊት ጌታ እግዚአብሔር የሰላም ቃል ኪዳን በአምስተኛው ነው እሱን የተናገረው፣ ይቅርታ። አራተኛ ላይ እግዚአብሔር ለመንጋው ራሱ እረኛ እንደሆነ ነው የተናገረው። እረኛ እንደሚሆን፣ እንደሚፈልጋቸው፣ እንደሚጠብቃቸው ነው የተናገረው። በአምስተኛ ደግሞ እግዚአብሔር በመንጋው መካከል እንደሚፈርድ ነው የተናገረው። በመንጋ መካከል፣ በመንጋዎቹ መካከል በመጀመሪያ በእረኞቹ ከዛም ስለ መንጋው ምን እንደደረሰበት፣ በሶስተኛ ደረጃ ለሕዝቡ እግዚአብሔር እውነተኛ እረኛ እንደሆነ፣ በአራተኛ ደረጃ
በመንጋዎቹ መካከል እግዚአብሔር እንደሚፈርድ፣ በአምስተኛ ደረጃ እግዚአብሔር ከህዝቡ ጋር ወይም ከመንጋው ጋር የሰላም ቃል ኪዳን እግዚአብሔር እንደሚያደርግ ነው እግዚአብሔር በዚህ ስፍራ የተናገረው። እግዚአብሔርን እናመሰግናለን። እንግዲህ የዛሬውን መልእክት እረኞች የእግዚአብሔርን ቃል ስሙ የሚል መልእክት ወይም ርዕስ ሰጥቼዋለሁ። እረኞች ሆይ የእግዚአብሔርን ቃል ስሙ። እንግዲህ ቅድም እንዳነበብኩት በመጀመሪያ ደረጃ እግዚአብሔር እንደዚህ ብሎ ነው የተናገረው በዛ ስፍራ ላይ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ ሕዝቅኤል። የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር። እረኞችን እንዲህ በላቸው፣ ጌታ እግዚአብሔር እንደዚህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላችሁ ይላል። ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላችሁ ምን ያለው? እንግዲህ የእስራኤል እረኞች ወይም መሪዎች በአንደኛ ደረጃ ከዚህ ቃል እንደምንመለከተው ራሳቸውን ለሚያሰማሩ እረኞች ለእስራኤል እረኞች ወዮላችሁ ብሎ ነው እግዚአብሔር በሕዝቅኤል በኩል ለእስራኤል መሪዎች ወይም ለእስራኤል እረኞች የተናገረው። እረኞቹ ምንድነው ማድረግ የነበረባቸው የሚለውን እግዚአብሔር ራሱ ይናገራል። በአንደኛ ደረጃ ከዚህ ስፍራ እንደምንመለከተው ራሳቸውን የሚያሰማሩ እረኞች ምንድነው ራሳቸውን እረኝነታቸው ወይም የእረኝነት አገልግሎታቸው ራሳቸውን ሴንተር ያደረገ ራሳቸውን እረኝነት አገልግሎታቸውን ወይም የእረኝነት ስራቸውን የራሳቸውን ጉዳይ ወይም ማንነታቸውን ማዕከል ያደረገ ነበር። አንደኛ ለዚህ ነው እግዚአብሔር ራሳቸውን ለሚያሰማሩ እረኞች ወዮላችሁ ብሎ በዚህ ስፍራ ለእስራኤል እረኞች የተናገረው። ራሳቸውን ሴንተር ያደረገ አገልግሎታቸው የተመሰረተው በራሳቸው ጥቅም ላይ ብቻ ነበረ፣ በራሳቸው ሁኔታ ላይ ብቻ ነበረ፣ በዝናቸው ላይ ብቻ ነበረ፣ በሀብታቸው ላይ ብቻ ነበረ፣ በጥቅማቸው ራሳቸውን አገልግሎቱን ከእግዚአብሔር መቀበላቸውን ስራውን ከእግዚአብሔር መቀበላቸውን የዘነጉት ይመስላል። መንጋውን ዘንግተው ማዕከል ያደረጉት ራሳቸውን ብቻ ነው። የተመለከቱት ራሳቸውን ብቻ ነው። የሚያስቡት ስለ ራሳቸው ብቻ ነበረ። ለመንጋው ግድ አይላቸውም ነበረ። ስለዚህ ራሳቸውን ለሚያሰማሩ እረኞች ወዮላቸው አለ እግዚአብሔር። እንዴት ነው ራሳቸውን ያሰማሩት? ስለ መንጋው ግድ አይላቸውም ነበር። መንጋውን ወደ መልካም ስፍራ ወደ ለመለመ ስፍራ አያሰማሩም ነበር። ይልቁንም ራሳቸውን ነበር የሚያሰማሩት። ለመንጋው ግድ አይላቸውም ነበር። በራሳቸው ፍቃድና ሐሳብ ነበር መንጋውን የሚመሩት። መንጋው እረኞቹ የእረኞች እረኛ እንዳለ የዘነጉ ይመስላሉ። እረኞቹ ስለ መንጋው የሚጠይቃቸው እንዳለ ያሰቡ እንኳን አይመስልም። በዚህ ስፍራ ይሄ መንጋ ወይም ይሄ የእስራኤል ሕዝብ በዚህ ስፍራ እግዚአብሔር ሲናገረው ሕዝቡ ያለው በባቢሎን ምርኮ ነው። ተበትነው ነው ያሉት። ሕዝቡ ምን ውስጥ እንዳለ፣ መንጋው እንዴት እንደሚመላለስ፣ እንዴት እንደሚወጣ፣ እንዴት እንደሚገባ ዘንግተዋል፣ ረስተዋል። የሚያስቡት የራሳቸውን ጥቅም ብቻ ነው። የሚያስቡት የራሳቸውን ዝና ብቻ ነው።
የሚያስቡት ስለ ሀብታቸው ብቻ ነው። የሚያስቡት ስለ ራሳቸው ጉዳይ ብቻ ነው። ነገር ግን እረኞች ናቸው። ነገር ግን መሪዎች ናቸው። ይሄ ህዝብ ወይም ይሄ መንጋ ወደ ለመለመ መስክ መሰማራት አለበት ወይ? ወደ እረፍት ውሃ ዘንድስ መመራት አለበት ወይ? በመዝሙረ ዳዊት ምዕራፍ 23 ላይ የእግዚአብሔር ቃል እንደሚናገረው ዳዊት እግዚአብሔር እረኛዬ ነው አለ። ወደ ለመለመ መስክ ይመራኛል፣ ወደ እረፍት ውሃ ዘንድ ይመራኛል፣ በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል አለ ዳዊት። ምክንያቱም እንደምታውቁት ዳዊት የእሴይ ልጅ ዳዊት የበጎች እረኛ ነበረ፣ የመጨረሻው ልጅ። እረኞቹን እንዴት ወዴት ማሰማራት እንዳለበት፣ ግጦሽ ለምለም ስፍራ የት እንደሚገኝ፣ ውሃ የት እንደሚገኝ ጠንቅቆ የሚያውቅ እረኛ ነው ዳዊት እግዚአብሔር የእርሱ እረኛ እንደሆነ ያውቃል። ዳዊት ያንን የተሰጠውን አባቱ እሴይ የሰጠውን አገልግሎት በጎቹን እንዲጠብቅ እንዲያሰማራ የሰጠውን አገልግሎት ጠንቅቆ የተወጣ እረኛ ነው ራሱ። ያ ብቻ አይደለም፣ ዳዊት የእረኞች እረኛ እንዳለ ያውቅ ነበረ። ስለዚህም ነው እግዚአብሔር እረኛዬ ነው፣ በሞት ጥላ መካከል እንኳ ብሄድ ክፉን አልፈራም ብሎ የተናገረው። በቁጥር 3 ላይ ሕዝቅኤል ምዕራፍ 34 ቁጥር 3 ላይ ስትመለከቱ እግዚአብሔር በሕዝቅኤል በኩል እንደዚህ ያለ፣ ጮማውን ትበላላችሁ፣ ጸጉሩን ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቼን ግን አታሰማሩም አለ። ለእናንተ የሚጠቅመውን ነገር ሁሉ፣ በጎቹ ሊሰጣችሁ የሚያስፈልገውን አገልግሎት በሙሉ፣ ሰርቪስ በሙሉ እናንተ ትቀበላላችሁ ከበጎቹ። እናንተ ከወፈሩት አርዳችሁ ትበላላችሁ ጮማውን ለጤንነታችሁ። ሲበርዳችሁም ጸጉሩን ሸልታችሁ ቆዳ ቢሆን አሰርታችሁ እንደፈለጋችሁ ትለብሳላችሁ አለ እግዚአብሔር። ነገር ግን ስለ መንጋው ጤንነት አይገዳችሁም። መንጋው ስለሚበላው፣ መንጋው ስለሚሰማራበት ግድ አይላችሁም። ወዮላችሁ አለ የሰራዊት ጌታ እግዚአብሔር። እናንተ ከመንጋው የምትፈልጉትን ጥቅም ሁሉ ታገኛላችሁ፣ ትጠቀማላችሁ። ነገር ግን መንጋውን የሚጠቅም ነገር አታደርጉም፣ አታሰማሩም። አደራ እንደተሰጣችሁ ረስታችኋል የሚል ይመስላል እግዚአብሔር። ወደ ለመለመ ስፍራ አላሰማራችሁም፣ ወደ መልካም ስፍራ አላሰማራችሁም። እንደ ፍቃዳችሁ እንደ ሐሳባችሁ አድርጋችኋል መንጋውን። የመንጋው መክሳት ግድ አላላችሁም። ኃላፊነታችሁን አልተወጣችሁም ይላችኋል የሰራዊት ጌታ እግዚአብሔር ለእስራኤል እረኞች። ስለዚህ ወዮላችሁ፣ ወዮላችሁ ይላችኋል የእስራኤልን መሪዎች። ቅድም እንዳነበብኩት በዮሐንስ ወንጌል ምዕራፍ 1 ከቁጥር 15 እስከ 17 ላይ እንደሚናገረው ጌታ ኢየሱስ ክርስቶስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ትወደኛለህን? አዎ ጌታ ሆይ እንድወድህ አንተ ታውቃለህ ባለ ጊዜ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ፣ ግልገሎቼን ጠብቅ ብሎ ነበር። ግልገሎቼን አሰማራ፣ በጎቼን አሰማራ፣ ጠቦቶቼን ደግሞ ጠብቅ።
እንግዲህ ጌታ ኢየሱስ ክርስቶስ ይህንን መልእክት ለዮና ልጅ ስምዖን ሲሰጥ እንደምታስታውሱት ሰዎች እኔን ማን ይሉኛል ብሎ ደቀ መዛሙርቱን ጌታ ኢየሱስ ክርስቶስ በጠየቀበት ሰዓት ላይ ጴጥሮስ ወይም ስምዖን ሌሎች ኤልያስ ይሉሃል፣ ሌሎች ከነቢያት አንዱ ይሉሃል ብለው ሲመልሱ ስምዖን ግን እናንተስ ማን ትሉኛላችሁ ብሎ በጠየቀ ጊዜ ጌታ ኢየሱስ ክርስቶስ አንተ ሕያው የእግዚአብሔር ልጅ ነህ ብሎ እንደመለሰ ታስታውሳላችሁ። ጌታ ኢየሱስ ክርስቶስም ይህንን የገለጠልህ በሰማይ ያለው አምላኬ ወይም አባቴ ነው ብሎ በዛ ስፍራ እንደተናገረ ታስታውሳላችሁ። ከዛ በኋላ ስምዖን ሆይ አንተ ጴጥሮስ ነህ፣ አለት ነህ፣ አንተ አለት ነህ፣ በዚህ አለት ላይ ቤተ ክርስቲያኔን እመሰርታለሁ ብሎ ጌታ ኢየሱስ ክርስቶስ እንደተናገረ ታስታውሳላችሁ። እንግዲህ የእግዚአብሔር ቤት የተመሰረተችው አለት በሆነው በክርስቶስ ኢየሱስ ወይም በተገለጠው የእግዚአብሔር ልጅ በሆነው በክርስቶስ ኢየሱስ ላይ እንደሆነ ሁላችንም እናውቃለን። ለዮና ልጅ ጴጥሮስ እግዚአብሔር ይህንን መልእክት በጎቼን ጠብቅ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ ብሎ መልእክቱን ሲሰጠው ይህ መልእክት ለዮና ልጅ ጴጥሮስ ብቻ እንዳልሆነ ሁላችንም እናውቃለን። ዛሬ በቤተ ክርስቲያን ውስጥ ቅድም እንዳነበብኩት ከእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ሐዋርያው ጳውሎስ ለቤተ ክርስቲያን በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ ብሎ ነበር። ወገኖች ሆይ ዛሬ ይህንን የምናገረውን መልእክት ወይም የማነበውን መልእክት እየተናገረ ያለው እግዚአብሔር በ593 ዓመተ ዓለም በሐዋርያው በነቢዩ ሕዝቅኤል በኩል ለእስራኤል ሕዝብ የተናገረ ቢሆንም እግዚአብሔር ዛሬ ለእረኞች ይናገራል። እረኞች ሆይ በጎቼን አላሰማራችሁም ይላል። መሪዎች እግዚአብሔር ቤት የምትሰሩና የምታገለግሉ መሪዎች የእግዚአብሔርን መንጋ እንዴት እያሰማራን ነው? የእግዚአብሔርን መንጋ እንዴት እየጠበቅን ነው? ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 11 ላይ የበጎች እረኛ መልካም የበጎች እረኛ እኔ ነኝ ብሎ እንደተናገረ ታስታውሳላችሁ። ጌታ ኢየሱስ ክርስቶስ የእረኞች እረኛ የበጎች መልካም እረኛ የሆነው ኢየሱስ ክርስቶስ በሚገለጥበት ጊዜ መልሳችን ምን ይሆን? ዛሬ የእግዚአብሔር መንፈስ ራሳችሁን ለሚያሰማሩ እረኞች ወዮላችሁ ይላል። ቃሉ ነው የሚለው። ዛሬ ያለን አገልጋዮች የእግዚአብሔርን በጎች የእግዚአብሔርን መንጋ የእግዚአብሔርን ሕዝብ ወዴት እየመራን ነው? ወዴት እያሰማራን ነው? መንጋውን ወደሚያስፈልገው የእግዚአብሔር ቃል መሰረቱ በሆነው
በሆነው በእግዚአብሔር ቃል ላይ እየመሰረትን ነው ወይስ እያስተማርን ነው ወይስ እኛ ወደምንፈልግበት ስፍራ እኛ ወደምንፈልግበት አቅጣጫ ለኛ ለዝናችን ለክብራችን እንደሚመች የእግዚአብሔርን መንጋ እያስተዳደርን ነው? ራሳቸውን ለሚያሰማሩ እረኞች ወዮላቸው ይላል። ወገኖች ያስፈራል። ይህንን ቃል መናገር በጣም ያስፈራል። አሁን ያለንበት ዘመን የምህረት ዘመን ነው። ዓመተ ምህረት በአዲስ ኪዳን ውስጥ ነው ያለነው። በጸጋ ነው፣ በስራችን አይደለም። ነገር ግን ሐዋርያው ጳውሎስ ቀደም ባነበብኩት ስፍራ ላይ በገዛ ደሙ የእግዚአብሔር ሕዝብ የተዋጀው በክርስቶስ ኢየሱስ ደም ነው። የተገዛው በቀራንዮ መስቀል ላይ ራሱን ባንጠለጠለው ጌታ ደም ነው። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ ጳጳሳት አድርጎ እረኞች አድርጎ መጋቢ አድርጎ አስተማሪ አድርጎ ለሾመበት ለመንጋውና ለራሳችሁም ተጠንቀቁ ይላል ቃሉ ነው የሚለው። የእግዚአብሔር ቃል በአለት ላይ ስለተመሰረተና በአሸዋ ላይ ስለተመሰረተው ቤት ይናገራል። በአለት ላይ የተመሰረተው ንፋስ ነፈሰ፣ ዝናብም ዘነበ፣ ጎርፍም ጎረፈ፣ ነገር ግን በአለት ላይ ስለተመሰረተ አልወደቀም ይላል። በአሸዋ ላይ የተመሰረተው ግን ንፋስም ነፈሰ፣ ዝናብም ዘነበ፣ ጎርፍም ጎረፈ፣ ቤቱም ወደቀ፣ አወዳደቁም መጥፎ እንደሆነ ጌታ ኢየሱስ ክርስቶስ ነው የተናገረው። በቃሌ የሚኖሩና ቃሌን የሚያደርጉ ሁሉ በአለት ላይ እንደተመሰረተ የእግዚአብሔር ቃል ይናገራል። ብዙዎች በስም አጋንንት አላወጣንምን? ትንቢት አልተናገርንምን? እንዲህ አላደረግንምን ይሉኛል። ነገር ግን እኔ አላውቃችሁም፣ ከኔ ራቁ እላቸዋለሁ ይላል አለ ጌታ ኢየሱስ ክርስቶስ። ስለዚህ የእግዚአብሔር መንጋ የእግዚአብሔርን ሕዝብ በእኛ ጥበቃ ስር ያሉትን በእኛ አገልግሎት ስር ያሉትን መንጋ በምን ላይ ነው የመሰረት ነው? ወዴት ነው ያሰማራ ነው? በሁለተኛ ደረጃ የእግዚአብሔር ቃል በሕዝቅኤል ምዕራፍ 34 ቁጥር 3 ጀምሮ ሲናገር እንደዚህ ይላል። ቁጥር 4 ጀምሮ ይቅርታ ሲናገር እንደዚህ ይላል። የደከመውን አላጸናችሁም፣ የታመመውን አላከማችሁም፣ የተሰበረውን አልጠገናችሁም፣ የባዘነውን አልመለሳችሁም፣ የጠፋውን አልፈለጋችሁም፣ በኃይልና በጭካኔ ገዛችኋቸው ይላል። ስለዚህ በአንደኛ ደረጃ መንጋውን ራሳቸውን ለሚያሰማሩ እረኞች ወዮላቸው። ሁለተኛ ለመንጋው ርህራሄ ለሌላቸው ወዮላቸው። ለመንጋው ጥበቃ አላደረጋችሁም፣ እንክብካቤ አላደረጋችሁም ይላቸዋል ሕዝቅኤል ለእስራኤል ሕዝብ፣ ለእስራኤል መሪዎች። በዚህ ስፍራ የእግዚአብሔር ቃል የደከመውን አላጸናችሁም፣ የታመመውን አላከማችሁም፣
ወይም አላሳከማችሁም፣ የተሰበረውን አልጠገናችሁም፣ የባዘነውን አልመለሳችሁም፣ የጠፋውን አልፈለጋችሁም ይላል። ስለዚህ እረኞች ወዮላቸው። መንፈሳዊ ነገር እንግዲህ እስራኤል በባቢሎን ምድር ተበትኖ ባለበት ምድር የእስራኤል ሕዝብ የደከሙ አሉ። መንፈሳዊ ነገራቸው በባዕድ ምድር ስላሉ፣ በስደት ስላሉ፣ በአገራቸው አይደለም ያሉት። ካለባቸው ከባርነት ጫና የተነሳ የደከሙ ይኖራሉ። ታመው ጠያቂ ያጡ ይኖራሉ። እግዚአብሔር ያውቅ ነበረ፣ እግዚአብሔር ያይ ነበረ። መንፈሳቸው ደግሞ የተሰበረባቸው ይኖራሉ። ግራ የተጋቡ የባዘኑ ወዴት እንደሚሄዱ የማያውቁ በጎች ይኖራሉ። የጠፉም ደግሞ ይኖራሉ። የት እንደደረሱ የማይታወቁ በጎች ይኖራሉ። ስለዚህ እስራኤል መሪዎች እግዚአብሔር በሕዝቅኤል በኩል ሕዝቤን አልተመለከታችሁም፣ ርኅራሄ የላችሁም ለመንጋዬ፣ ርኅራሄ አልነበራችሁም ለመንጋዬ የላችሁም፣ ስለዚህ ወዮላችሁ። መቼም ሰው በሰው ደረጃ አይደለም። መንጋ አንድ በግ ያለው ሰው በጉ ብትታመምበት የማያሳክም ማን ነው? የማያስታምም ማን ነው? የተሰበረችስ በግ ብትኖር ወጌሻ አምጥቶ የማይጠግን ማን ነው? የማይንከባከብ ማን ነው? እስክትድን ድረስ። ለምን? ገንዘቡ ነችና፣ ለምን? ንብረቱ ነችና። የእግዚአብሔር ሕዝብ ደግሞ ሰው ነው። ቅድም እንደተናገርኩት ወይም ከእግዚአብሔር ቃል እንዳነበብኩት ወዮላችሁ የእስራኤል እረኞች። እግዚአብሔር ዛሬስ እኛንስ ምን ይለናል? ጌታ ኢየሱስ ክርስቶስ እኛን ለሾመበት ጳጳሳት አድርጎ እኛን ለሾመበት ወይስ ራሳችንን ሾመናል? የደከሙትን መንጋዬን አላጽናናችሁም ይላችኋል እግዚአብሔር ዛሬ። የተሰበረውን አልፈለጋችሁም፣ አልጠገናችሁም። የጠፋውን አልፈለጋችሁም። የባዘነውን ግራ የተጋባውን አልመለሳችሁምና ወዮ። ምናልባት ዛሬ ብዙ ሕዝብ በእኛ አገልግሎት ስር፣ በእኛ ቤተ ክርስቲያን ስር፣ እኛ እረኛ በሆንበት፣ እኛ መጋቢ በሆንበት፣ እኛ አስተማሪ በሆንበት ብዙ መንጋ በስራችን ይኖራል። የእግዚአብሔርን መንጋ የእግዚአብሔርን ሕዝብ እንዴት እያያችሁ ነው? የደከመውን አጽናንታችኋል ወይ? የታመመውንስ ሄዳችሁ ጸልያችኋል ወይ? የጠፋውንስ ፈልጋችኋል ወይ? ግራ የተጋባውንስ አጽናንታችኋል ወይ? ለደከሙት ጸልያችኋል ወይ? ለመሆኑ ወይስ የሚሰጧችሁን ጥቅም ብቻ፣ አስራት ብቻ? ለመሆኑ አስራት የማይከፍል ሰው፣ ምጽዋት የማይሰጥ ሰው አገልግሎት ያገኛል ወይ? ይፈለጋል ወይ? እኔ በነበርኩበት አካባቢ በኢትዮጵያ በ1985 በኋላ በኢትዮጵያ አቆጣጠር እኔ ባደኩበት ቤተክርስቲያን የማቀው ወይም ስናገለግልበት በነበረው ቤተክርስቲያን ምእመኑ በዛ ዘመን ወይም በዛ ጊዜ አይደለም እረኛ፣ አይደለም
መሪ አይደለም፣ ወንጌላዊ አይደለም፣ ፓስተር፣ ምእመኑ እንኳን ዛሬ የአምልኮ ቀን ማን ቤተክርስቲያን እንደመጣ ማን ቤተክርስቲያን እንዳልመጣ እናውቃለን። ሰው ይፈላለጋል። እከሌ ዛሬ ምን ሆኖ ነው ቤተክርስቲያን የቀረው? እከሌት ዛሬ ምን ሆና ነው ቤተክርስቲያን የቀረችው? እከሌን አይታችኋል ወይ? ሰው በአይኑ ይፈላለጋል። ከቀረም ቤት ሄዶ ይፈልጋሉ። እንፈላለግ ነበር። አላውቅም በዚህ ዘመን የደከመውን አላጸናችሁም፣ የጠፋውን አልፈለጋችሁም። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ቁጥር 10 እስከ 14 ላይ በምሳሌ ሲናገር አንድ ሰው 100 በጎች ያሉት ሰው አንዲቷ ብትጠፋ 99ን ትቶ አንዷን ፍለጋ ይሄዳል። ባገኛትም ጊዜ በደስታ ደስ ብሎት ይመለሳል አለ። በዛ ስፍራ ሲናገር ከነዚህ አንዷ እንኳን እንድትጠፋ የአባቴ ፍቃድ አይደለም አለ። ወገኖች፣ በነብይነት ጸጋ የምታገለግሉ መሪዎች፣ ብዙ ህዝብ ወደ እናንተ ተአምራት ፍለጋ ከህመም ከችግራቸው መፍትሄ ፍለጋ ወደ እናንተ ይመጣሉ፣ ወደ እናንተ ይጎርፋሉ። እግዚአብሔርን ፈልገው የእግዚአብሔርን እጅ ፈልገው መዳን ፈልገው ይመጣሉ። ምናልባትም እግዚአብሔር ረድቷቸው ልባቸው ተነክቶ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ተቀብለው ይመለሳሉ። ከዛ በኋላ የት እንዳሉ ታውቃላችሁ? በእግዚአብሔር ቤት ይሁኑ ወይስ የሥጋ ፈውስ ብቻ ተቀብለው በነፍሳቸው ይጥፉ ይኑሩ ታውቃላችሁ? እግዚአብሔር ግን ዛሬ አንዲቷ እንድትጠፋ የእግዚአብሔር ፍቃድ አይደለም፣ የአባቴ ፍቃድ አይደለም ይላል ጌታ ኢየሱስ ክርስቶስ። ከዛ ትፈልጋላችሁ? ንስሐ የሚገባውን ህዝብ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ የሚቀበለውን ህዝብ ብዛት ታውቃላችሁ፣ ትፈልጋላችሁ፣ ታስተምራላችሁ። ምክንያቱም ሰው ምን እንደሚያደርግ አያውቅም። የዕለት ችግሩን የዕለት ሁኔታውን ብቻ አይቶ ወደ እናንተ ይመጣል። መንፈሳዊ አገልግሎት ማለት ምን ማለት እንደሆነ ከኔ የበለጠ ጠንቅቃችሁ ታውቃላችሁ። ምን ያህል እነዚህን ህዝብ ወይም ወደ እናንተ የሚመጡትን ወደ እናንተ አገልግሎት የሚመጡትን ይዛችሁ በእግዚአብሔር ቃል ላይ ትመሰርታላችሁ፣ ታስተምራላችሁ። ስንቱስ ጠፍቷል። አንዲቷ ግን እንድትጠፋ የእግዚአብሔር ፍቃድ አይደለም። ወገኖች፣ እግዚአብሔር አምላክ ራእዩን ሰጥቷችሁ ቸርቾች ከፍታችሁ ታስተምራላችሁ። እግዚአብሔር ይመስገን ስለዛ። ነገር ግን እግዚአብሔር ስለ ህንጻው አይደለም ጉዳዩ። እግዚአብሔር ጉዳዩ ስለ ሰው ልጅ ነው። ክርስቶስ ኢየሱስን አምላክ የሆነውን ጌታ ሰው እንዲሆን ዝቅ ብሎ ወደ ምድር እንዲወርድና ከአብ ጋር መተካከልን እንደ መቀማት ሳይቆጥር ሰው ሆኖ ተዋርዶ ሞቶ እንዲሞት ያደረገው የሰው ልጅ የነፍስ ጉዳይ ነው፣ የህይወት ጉዳይ ነው፣ የመዳን ጉዳይ ነው። የሥጋ ጉዳይ ብቻ አይደለም፣ የክብር ጉዳይ ብቻ አይደለም፣ የዝና ጉዳይ ብቻ አይደለም። ታውቃላችሁ፣ ሐዋርያት እንደዚህ ዘመን የተመቻቸበት አገልግሎት ውስጥ አይደሉም ያገለገሉት። እነ ሐዋርያው ጴጥሮስ እና ሐዋርያው ጳውሎስ
እኔ ከናንተ በላይ ቃሉን አላውቅም፣ ቃሉን ታውቃላችሁ። ነገር ግን እግዚአብሔር እየመላለሰ ከዛሬ 3 ዓመት በፊት ይሄን መልእክት ወደኔ ያመጣ ነበር። በቅርብም እንደዚሁ እንደዚህ ብሎ መናገር፣ ይሄንን ቃል ሼር ማድረግ ቀላል አይደለም። ለእግዚአብሔር መንጋ ርህራሄ የሌላችሁ እረኞች ወዮላችሁ ብሎ መናገር ቀላል አይደለም። ራስን ማየትን ይጠይቃል። የት አሉ? እረኛ አድርገን ራሳችንን ስንሾም ወይም እግዚአብሔር ሲሾመን ራሳችንን እንድናሰማራ፣ ራሳችንን እንድንጠብቅ፣ ራሳችንን እንድንንከባከብ፣ የራሳችንን ዝና እንድናወጣ ብቻ አይደለም እግዚአብሔር። ያ ትርፍ ነገር ነው፣ ያ ሁለተኛ ነገር ነው። የእግዚአብሔር መንግስት እንድናሰፋ፣ የጠፉት እንዲድኑ፣ እግዚአብሔር ቤትና እግዚአብሔር ቃል እንዲተከሉ፣ ሰው የሆነውን የሰው ነፍስ እግዚአብሔር ቤተ መቅደስ የሆነውን የመንፈስ ቅዱስ መኖሪያ የሆነውን የሰውን ልጅ እንድንጠብቅ፣ እንድንራራ፣ እንድንጠይቅ፣ የታመመውን ወገኖች አቅም ያላቸው የተጸለየበትን ዘይት ይገዙ ይሆናል። አቅም የሌላቸውስ፣ ገንዘቡ የሌላቸውስ ላይጸለይላቸው ነው ወይ? ዘይቱን ላይጠቀሙ ነው ወይ? የሚፈውሰውስ የታ መንፈስ ቅዱስ ነው። በቁጥር 4 መጨረሻ ላይ የእረኝነት አገልግሎታቸው የተመሰረተው በኃይልና በጭቆና እንደሆነ የእግዚአብሔር ቃል በሕዝቅኤል 34 ቁጥር 4 ላይ ይናገራል። ምን ማለት ነው? አገልግሎቱ በፍቅር ላይ የተመሰረተ አይደለም። በጭቆና፣ በግድ፣ በኃይል ላይ የተመሰረተ ነው። እንደዚህ ካላደረጋችሁ እንደዚህ ይሆንባችኋል። የሚል ላይ ነበረ የእረኝነት አገልግሎቱ የተመሰረተው። እግዚአብሔር ግን የእረኝነት አገልግሎት እንዲመሰረት የሚፈልገው በፍቅር ላይ ነው። ምክንያቱም የእረኞች እረኛ ክርስቶስ ኢየሱስ በፍቅር ነውና መንጋውን የዋጀው፣ በደሙ ነውና መንጋውን የገዛው፣ በደሙ ነውና መንጋውን ያዳነው። ለምድራዊ ጉዳይ አይደለምና መንጋውን ያዳነው ለዘላለም ሕይወት ነው። እንዲጠፋበት አይፈልግም። በአራተኛ ደረጃ ለመንጋው ጥበቃ እንዳላደረጉ የእግዚአብሔር ቃል ለእስራኤል እረኞች ይናገራል። ከቁጥር 5 እስከ ቁጥር 8 ላይ እረኛ በማጣት የሚጠብቃቸውን በማጣት በጎቼ ተበተኑ፣ ለምድር አራዊት ሁሉ ሆኑ። በጎቼ በተራሮች ሁሉና በረዘመ ኮረብታዎች ሁሉ ተቀበዘበዙ፣ በምድር ሁሉ ፊት ተበትነዋልና የሚፈልጋቸው አልነበረምና። ስለዚህ እረኞች በጎቼን ስላልፈለጉ ራሳቸውን እንጂ በጎቼን ስላላሰማሩ በጎቼ ለንጥቂያ ሆነዋል፣ ለምድር አራዊቶች መብል ሆነዋል። አንደኛ ራሳቸውን
መሪዎቹ እረኞቹ ራሳቸው ነበር የሚያሰማሩት። ለመንጋው ርህራሄ አልነበራቸውም። በፍቅር መንጋውን አልመሩም። ለመንጋው ጥበቃ አላደረጉም። ስለዚህ መንጋው ተበተነ። ወዴት እንደሚሄድ አያውቅም። የቱ ትምህርት እንደሚጠቅመው የቱ ትምህርት እንደማይጠቅመው አያውቅም። ሁሉም ትክክል ይመስለዋል። ክርስቶስ ያለ ሁሉ የእውነት ትምህርት ይመስለዋልና ተበተነ መንጋው። ለብዙ የሐሰት ትምህርቶች፣ ለአጋንንታዊ ትምህርቶችና አምልኮች ሁሉ መብል ሆነ መንጋው። ለምን እንደሚገባ መንጋውን አልጠበቃችሁምና። ምናልባትም እግዚአብሔር በዚህ ስፍራ ለሕዝቅኤል ይሄን መልእክት ሲናገር የእስራኤል ሕዝብ ወይም የኢየሩሳሌም ሕዝብ በምርኮ ያለው ሕዝብ በባቢሎን ያለውን የአምልኮ ልምምድ ሁሉ ማምለክ ጀምረው ሊሆን ይችላል። ከእግዚአብሔር ሐሳብና ፍቃድ ፈቀቅ ብለው ሊሆን ይችላል። ምክንያቱም የሚያስተምራቸው አልነበረም። ምክንያቱም የሚመግባቸው መልካሙን ምግብ ወደ መልካሙ ስፍራ የሚመራቸው አልነበረም። መሰረታዊ የሆነውን የእምነት ትምህርት የሚያስተምራቸው የሚሰጣቸው አልነበረም። ስለዚህ ወዴት የትኛው ትክክል እንደሆነ ምናልባት ትውልዱ አባቶቻቸው ሊያውቁ ይችላሉ። ነገር ግን ልጆቹ ጠቦቶቹ የትኛው ትክክል እንደሆነ አያውቁም። ግራ ተጋብተው ሊሆን ይችላል። ስለዚህ ይበተናሉ፣ ተበትነው ይሆናል። ለዚህም እግዚአብሔር ለእስራኤል እረኞች ወዮላችሁ፣ መንጋዎቼ በየተራራው እየተሽከረከሩ ነው፣ ለአውሬ ምግብ እየሆኑ ነው፣ እየተበተኑ ነው ይላቸዋል። ዛሬስ በእናንተ ጥበቃ እረኞች፣ መሪዎች፣ አስተማሪዎች በእናንተ ጥበቃ ስር ላሉ ሕዝብ ላለው ለእግዚአብሔር መንጋ በክርስቶስ ኢየሱስ ደም ለተዋጀው መንጋ እንደሚገባው የእግዚአብሔርን ቃል ራሱን ችሎ እንዲቆም እግዚአብሔርን እንዲያውቅ አውቆ እግዚአብሔርን እንዲከተል እያስተማርን ነው ወይስ መንጋው በዘፈቀደ እየተመላለሰ ነው? ግራ ገብቶት እየተመላለሰ ነው። ለአውሬ ምግብ እየሆነ ነው። ለብዙ የስህተት ትምህርቶች መሰናክል ገጥሞት እየወደቀ ነው። ግራ እየተጋባ ነው። ምክንያቱም በዚህ ዘመን ብዙ ትምህርቶች አሉ። የክርስቶስን ስም የሚጠሩ የኢየሱስ ክርስቶስን ስም የሚጠሩ ግን ትክክለኛ ያልሆነ ትምህርት፣ እውነት ያልሆነ ትምህርት በእግዚአብሔር ቃል የተለባበሰ ነገር ግን ውስጡ መርዝ የያዘ ትምህርት ሕዝባችሁን መንጋዎቻችሁን እየጠበቃችሁ ነው ወይ? ዛሬ ወዮላችሁ፣ መንጋዎቼ እየተበተኑ ናችሁ ይላል የእግዚአብሔር ቃል። አዊሽ ይህንን ቃል በእንግሊዘኛ መናገር ብችል፣ በኦሮምኛ በምችለው ሁሉ ቋንቋ መናገር ብችል እንዴት ደስ ይለኛል። እንመለስ። ጌታ እግዚአብሔር እንደዚህ አላቸው ለእስራኤል እረኞች በቁጥር 10 ላይ ጌታ እግዚአብሔር እንደዚህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼን ከእጃችሁ ፈልጋለሁ፣ በጎቼን ከማሰማራት አስተዋችኋለሁ። ከዚህ ወዲያ እረኞች ራሳቸውን አያሰማሩም። በጎቼን ከአፋቸው አድናለሁ።
መብልም አይሆኑላችሁም ይላል። የእረኞች እረኛ ክርስቶስ ኢየሱስ ይገለጣል፣ ይነሳል፣ ተነስቷል። ለመንጋው ይራራል፣ ለመንጋው የሚራራ ምንድነው መልሳችሁ ወገኖች? ምንድነው መልሳችሁ እረኞች፣ ወንድሞች፣ እህቶች፣ አገልጋዮች? የባዘነውን ፈልጋችኋል ወይ? የደከመውን አጽናንታችኋል ወይ? የተሰበረውን ጠግናችኋል ወይ? ተፈላልጋችኋል ወይ? ተጽናንታችኋል ወይ? ወይስ መንጋው ተበትኗል? ለመሆኑ እረኝነታችን፣ አገልግሎታችን በእውነትና በመንፈስ ነው ወይ? እንደ እግዚአብሔር ፍቃድና እንደ እግዚአብሔር ሐሳብ ነው ወይ መንጋውን እያገለገልንና እያስተማርን እያሰማራን ያለ ነው? ዛሬ እግዚአብሔር ይጠይቃችኋል እንድትመለሱ። ብዙ መንጋ ያላችሁ እረኞች አገልግሎቱን ሼር ማድረግ አትፈልጉም ለሌላው። ስለዚህ ሁሉንም ብዛት ያለውን መንጋ ብዛት ያለውን ህዝብ ማገልገል ሲያቅታችሁ ህዝቡ ወደ ፈለገበት ይሄዳል። የሚገባውን ምግብ ሳያገኝ ሲቀር እንደሚፈልገው ሳይመገብ ቃሉ ልቡ ሳትረካ መንፈሱ ሳይረካ ሲቀር ፍለጋ ይሄዳል፣ ይበተናል፣ ግራ ይጋባል፣ ይባዝናል። አገልግሎታችሁን ሼር አድርጉ እረኞች። በስራችሁ ሌሎች እረኞችን ትሬን አድርጉ፣ አሰልጥኑ፣ አሳድጉ። እንዲረዷችሁ። ምናልባት መንጋው ከበዛ በዮሐንስ ወንጌል ምዕራፍ 10 ቁጥር 11 እስከ 12 ቅድም የተናገርኩት ቃል ጌታ ኢየሱስ ክርስቶስ መልካም እረኛ እኔ ነኝ አለ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹ የእርሱ ያልሆኑ ሙያተኛ ወይም ተቀጣሪ ግን ተኩላ ሲመጣ ባየጊዜ በጎቹን ትቶ ይሸሻል፣ ስለ በጎቹም ግድ አይለውም ይላል። እግዚአብሔር ቤት ውስጥ ጌታ ኢየሱስ ክርስቶስ እንደዚህ አለ፣ መልካም እረኛ እኔ ነኝ፣ እኔ ነፍሴን ስለ በጎቼ ያኖራለሁ። እረኛ ያልሆነው ግን ለመንጋው አይራራም አለ። ሙያተኛ የሆነው ተቀጣሪ ብቻ የሆነው ለራሱ ጥቅም፣ ለራሱ ዝና፣ ለራሱ ክብር፣ ለራሱ ደሞዝ የሚያገለግለው ስለ ሌሎች ስለ መንጋው ግድ አይለው ስለ ደሞዙ በስተቀር። ጌታ ኢየሱስ ክርስቶስ በዚህ ስፍራ ሲናገር ደሞዝ አያስፈልጋችሁም አይደለም፣ እኔም አላልኩኝም አልልምም። ከመንጋው የምታገኙትን ማግኘት የለባችሁም አይደለም። ነገር ግን መንጋውን ጥቅምን ብቻ እያያችሁ አስራትን መጽዋዕትን ብቻ እየተመለከታችሁ መንጋውን አታገልግሉ ነው እግዚአብሔር የሚለው። ተቀጣሪው አለ ጌታ ኢየሱስ ክርስቶስ፣ ሙያተኛው አለ ጌታ ኢየሱስ ክርስቶስ፣ በደሞዝ ብቻ የሚያገለግለው ተኩላዋ በመጣ ጊዜ በጎቹን ትቶ ይጠፋል፣ ራሱን ለማዳን ይሄዳል አለ። ቀላል አይደለም የእረኝነት አገልግሎት፣ ከባድ ነው። እንደምናገረው አይደለም። ወገኖች እግዚአብሔር ይርዳን። ዛሬ እግዚአብሔር እንድንመለስ መንጋዎቻችንን እንድንመለከት እግዚአብሔር ይፈልጋል። ካልሆነ ግን
የእረኞች እረኛ ጌታ ኢየሱስ ክርስቶስ ይገለጣል፣ ይመጣል። እንዳውም ቅድም ባነበብኩት ቁጥር ላይ መንጋዬን እንዳትጠብቁ አደርጋለሁ፣ ከአፋችሁ አስጥላለሁ፣ ምክንያቱም ግድ ማይላችሁ እረኞች ናችሁ ብሎ ነው ለእስራኤል እረኞች የተናገረው። ይሄ ቃል ለዛ ዘመን ብቻ አይደለም። የእግዚአብሔር ሕያው ነው። የእግዚአብሔር ቃል ሕያው ነው፣ ይሰራል ይላል የእግዚአብሔር ቃል። ዛሬም ላለን ቤተ ክርስቲያን፣ ዛሬም ላለን ህዝብ፣ ዛሬም ለእግዚአብሔር በእግዚአብሔር ለተጠራን ህዝብ፣ ለመሪዎች ነው እግዚአብሔር የሚናገረው። መንጋውን ትቶ ይሸሻል አለ። ለምን ይመስላችኋል ቤተ ክርስቲያን ውስጥ ብዙ መከፋፈል የሚኖረው? ብዙ መለያየት የሚኖረው? ህዝብ ተከፍሎ፣ መንጋ ተከፍሎ፣ ሌላ አንዱ እረኛ አንዱን ቤተ ክርስቲያን ትቶ ሲወጣ ገንጥሎ የሚወጣው፣ ይዞ የሚወጣው የእግዚአብሔር ቃል ላይ መመስረት ቢኖር ሰው ክርስቶስን ያሳያል እንጂ ራሱን አያሳይም። ብዙ እረኞች ራሳቸውን ነው የሚያሳዩት። ሰው በእግዚአብሔር ቃል፣ በእግዚአብሔር ሐሳብና በእግዚአብሔር ፍቃድ ላይ ከተመሰረተ እግዚአብሔርን ነው የሚያየው። ዛሬ ያለን መሪዎች፣ ዛሬ ያለን እረኞች ግን የምናሳየው ራሳችንን ነው። እግዚአብሔርን አይደለም አሻግረን የምናሳየው። እግዚአብሔር ግን የሚፈልገው በመስቀል ላይ የተሰቀለላቸውን ክርስቶስ ኢየሱስን እንድናስተምራቸው፣ እንድንነግራቸው፣ በእግዚአብሔር ቃል ላይ እንድንመሰርታቸው ነው እግዚአብሔር የሚፈልገው። ለዚህ ነው ሰው እየበደነ ቡድን እየሰራ ብድግ ብሎ የሚወጣው። በብዙ ደግሞ በቤተ ክርስቲያን ውስጥ ህዝቡን የሚከፋፍለው በእረኞች መካከል መከፋፈል ሲኖር ህዝቡም ይከፋፈላል። እረኞቹ ደግሞ የማይስማሙት በጥቅም ነው። ሳይስማሙ ሲቀሩ ይለያያሉ። ስለዚህ ከሌን የሚከተለው መንጋውን ገጥሎ ይዞ ለይቶ ይዞ ከሌን ተከትሎ ይወጣል ህዝቡ። እባካችሁ የእግዚአብሔርን መንጋ ወደ ክርስቶስ አሳዩ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 2 ላይ የእግዚአብሔር ቃል ሐዋርያው ጴጥሮስ ሲናገር ሽማግሌዎችን ሲመክር እንደዚህ አለ። በእናንተ ዘንድ ያለውን የእግዚአብሔር መንጋ ጠብቁ፣ እንደ እግዚአብሔር ፍቃድ እንጂ በውድ እንጂ በግድ ሳይሆን በበጎ ፍቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት፣ ጠይቁት፣ ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እረኞች ከበጎች ወይም ከመንጋው ወይም ከህዝቡ የሚያስፈልጋችሁ ነገር እንዳለ ሆኖ ግን በሰማይ የክብር አክሊል ነው የሚጠብቃችሁ። እግዚአብሔርን መንጋ እግዚአብሔር እንደ እግዚአብሔር ፍቃድና ሐሳብ የምታገለግሉ ከሆነ የክብር አክሊል በሰማይ ይጠብቃችኋል። ዋጋችሁ በሰማይ ነው። ብድራታችሁን ትኩር ብላችሁ ተመልከቱ ይላቸዋል የእግዚአብሔር ቃል።
እንደ እግዚአብሔር ፍቃድ እንጂ በውድ እንጂ በግድ ሳይሆን በበጎ ፍቃድ እንጂ መጥፎና ረብ በመመኘት ሳይሆን መጥፎ ነገር በመመኘት ለራስ ጥቅም ብቻ ሳይሆን ደግሞም ለመንጋው ምሳሌ ሁኑ እንጂ በኃይል አትግዟቸው። ለመንጋው ርኅራኄ ይኑራችሁ። አለዛ የእረኞች እረኛ ይገለጣል። እግዚአብሔር አምላክ ይርዳን። እግዚአብሔር የሰማነውን ቃል ይባርክልን። እንዳትረሱ፣ ራሳቸውን ለሚያሰማሩ እረኞች ወዮላቸው። ለመንጋው ርኅራኄ ለሌላቸው እረኞች ወዮላቸው። እረኝነታቸው ወይም አገልግሎታቸው በጥቅማቸው ላይ ለተመሰረተ ወዮላቸው። ለመንጋው ጥበቃ ለማያደርጉ እረኞች ወዮላቸው። ስለዚህ ወገኖች ሆይ እንመለስ። ራሳችንን በዚህ ቃል ውስጥ ራሳችንን በዚህ ቃል ውስጥ እንመልከት። በገዛ ደሙ ለዋጃት የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳስ አድርጎ ለሾመበት ለመንጋውና ለራሳችሁም ተጠንቀቁ ይላል የእግዚአብሔር ቃል። እግዚአብሔር ይርዳን። እግዚአብሔር ማስተዋልን ይስጠን። በተጠራንበት በእረኝነት ስፍራ በተጠራንበት አገልግሎት እንደሚገባ ራሳችንና እግዚአብሔርን ሕዝብ እንድናገለግል እግዚአብሔር ይርዳን። ራሳችንን ከመመልከት እግዚአብሔር ይጠብቀን። እንድንመለስ እግዚአብሔር ይርዳን። እግዚአብሔር ዛሬ በዚህ ስፍራ የሚላችሁ እረኞች ሆይ ተመለሱ ነው። ተመለሱ፣ መንጋዬን እንደሚገባ ጠብቁ። አልጠበቃችሁምና ተመለሱ። አለዚያ እረኛ በጎቼን ከእጃቸው እፈልጋለሁ ይላል። እግዚአብሔር ይርዳን። እግዚአብሔር አምላክ ይርዳን። እግዚአብሔር ስለ ቃሉ እየተባረከ ይሁን። እግዚአብሔርን እናመሰግናለን። እንጸልይና እንጨርሳለን። ሃሌሉያ። እግዚአብሔር አምላክ ሆይ፣ እግዚአብሔር አባት ስም እየተባረከ ይሁን፣ ስም እየተመሰገነ ይሁን። ጌታ ሆይ ጸልያለሁ በዚህ ስፍራ አቤቱ በደላችንን ይቅር እንድትለን፣ መተላለፋችንን ይቅር እንድትለን አምላኬ ሆይ ራሳችንን ያሰማራነውን እረኞች የሰማይ አምላክ እግዚአብሔር በምህረት መንጋህን ያልጠበቅን እረኞች፣ መንጋህን እንደሚገባ ያልመራን እረኞች፣ የደከመውን ያላጽናናን፣ የታመመውን ያላሳከምን፣ የተሰበረውን ያልጠገንን፣ ይልቁንስ ለራሳችን ጥቅምና ለራሳችን ዝና የሮጥን እረኞች እግዚአብሔር አምላክ ይቅር እንድትለን በምህረት እንድታስበን ወደ አንተ መመለስ እንድንችል ማስተዋልን እንድሰጠን እግዚአብሔር ይሄ ቃል በእኛ ላይ እንዲሰራ በጌታ በኢየሱስ ክርስቶስ ስም ይሄ ቃል ወደ አንተ እንድንመለስ እንዲረዳን መንፈስ ቅዱስ አቅምና ጉልበት እንድትሆነን በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር
በድለናል፣ አሳዝነናል። ርኅራሄ የለንም፣ ምህረት የለንም። ስለ ራሳችን እንጂ ስለ ሌላው ግድ አይለንም። አቤቱ በምህረት እንድታስበን፣ አቤቱ በምህረት እንድትመለከተን፣ አቤቱ በምህረት እንድትጎበኘን በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር አምላክ ሆይ አቤቱ ይህንን መልእክት የሚሰሙ ወንድሞቼንና እህቶቼን እንድትረዳ፣ እንድታግዝ፣ መመለስ እንዲሆንላቸው ወደ አንተ የእረኞች ሁሉ እረኛ የሆንክ መልካሙ እረኛ ኢየሱስ ክርስቶስ አንተ በምትገለጥበት ሰዓት ጌታ ሆይ በፊትህ የምናፍር ሳይሆን አክሊልን ካንተ የምንቀበል እንድንሆን እግዚአብሔር በሰማነው ቃል ውስጥ መኖር እንድንችል፣ መመለስ እንድንችል፣ ራሳችንን ወደ ሌላ ማመልከት ሳይሆን እግዚአብሔር ራሳችንን መመልከት እንድንችል እንድትረዳን፣ አቅምና ጉልበት እንድትሆነን በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። አቤቱ እግዚአብሔር አምላክ እኔንም እንድታስበኝ ጌታ ሆይ አቅምና ጉልበት እንድትሆነኝ የሰማይ አምላክ እግዚአብሔር እንድትረዳኝ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እናመሰግንሃለን እግዚአብሔር አምላክ፣ እናከብረሃለን፣ ባርክሃለን። ስም በሰማይና በምድር ሁሉ የተባረከ ይሁን በጌታ በኢየሱስ ክርስቶስ ሕያው ስም አሜን።